የምትለው ነገር አለ ማለት ነው። በቃ ይሄንን ነው ማለት ፈልገው። ቴንክ ዩ ቆንጆ። ሶሎ አይ ሃቭ አ ኩዌስችን ጥያቄ አለ ለአንተ። ታውቃለህ እኔ እናንተ እንገባለን ዮኒ ማኛ ቤት እዚህ ቤት ካሉት ሰዎች እና ምን ሀሳብ ትሰጣለህ? ዱ ዩ ቲንክ ጥፋት ነው ይቅር የምትለው ጥፋት ነው? ይቅር ማለት እንደ ክርስቲያን ሊኖርብን ይችላል ወይስ እንደ ድሮ እንዳረገው ይቅር ብለነው ከሱ ጋር እንጌጅ ማድረግ አለብን? ወይስ ይሄ ይቅር ብለነው ግን ማንረሳው ጥፋቱ ሆኖ ከሱ ጋር ምንም አይነት ግንኙነት ሊኖረን አይገባም ብለህ ታምናለህ? ሶሎ ሶላን የለም። እትስ ኦኬ። ሌላ ቀን ዩት ላይ ነው እያወራ ከሆነ ዩት ላይ ነው ሶላን አይ ቲንክ እንቅልፍ ሜቢ ኢትስ ቱ ሌት ሰዓት ሄዷል እና ኢትስ ኦኬ። ሌላ ቀን ጠይቀዋለሁ። ኢትስ ኦኬ። ኬሪ ነው ላይክ ላቭ ሳይን የሆነ ኢሞጂ ስምሽ ኢሞጂ 3 ደቂቃ እሺ፣ ሰዓት ቆጥቡልኝ እባካችሁ። እኔ ድክም ብሎኛል። ሰላም እኔ እዚህ ጋር ማለት የምፈልገው በያሬድ ንግግር ኦኬ ጥፋተኛ ነው ብሎ ሁሉም ሰው አምኗል። ግን ሁሉም ሰው የተነሳበት ኦሮሞና ኦሮሞ ስለሆነ ብቻ ነው። ምንም አይነት ሪዝን የላቸውም። ያው በጣም ይፈልጉት ነበር። እኔ ያሬድ በሚያወራበት ሰዓት ኢቭን ኢዮዳብ ቤት በሚገባበት ሰዓት ኢዮዳብ ቤት ሁሉም ኮመንት ላይ ጥሩ ነገር እየጻፉ ያሬድ በሚገባበት ሰዓት ሁሉም በጣም መጥፎስ ኮመንት ነበር የሚጽፉት በብዛት ሳይ ማለት ነው። እንደገና ከስር እየተከታተሉ ኢቭን ጋላ እምነት አለ ወይ ብለው እስከሚናገሩ ድረስ ነው ድፍረታቸው። እኔ በያሬድ ቦታ ብሆን ምናልባትም ከዛም በላይ ልናገር እችላለሁ እኮ። ያሬድ በጣም አስተዋይ ልጅ ነው። ግን እነሱ በሚሰጡት ኮመንት እሱ ከዚህ በላይ አለመናገሩ ራሱ እኔ በጣም አድናቂ ነኝ። ብዙ ጊዜ እውነት ምን አይነት በቃ አስተዋይ ነው እላለሁ። ከእሱ ስር የምታየው ኮመንት በጣም የሚያስጠላ ነገር ነው። ኦኬ ያሬድን ጉዳይ እዚህ ጋር ሰዓትም እንዳልወስድብሽ መቅዲ፣ በጣም የገረመኝ ነገር የዮኒ ማኛ ድፍረት አብይን እዘቀዘቀዋለሁ ብሏል እና ከመንግስት ባለስልጣኖች ጋር ደግሞ ጥሩ ኮኔክሽን እንዳለው ብዙ ጊዜ ይናገራል። ኢቭን የሚገርምሽ ነገር ላይቭ ገብቶ አሁን ከተቀየረ በኋላ ፋኖ ነኝ ብሎ ከ3 ቀን በፊት ከመጣ በኋላ ኢቭን ለመንግስት ባለስልጣናቶች በእርግጠኝነት ቁጭ ብለው እንደሚያዩትና ለነሱ የሚያስተላልፍላቸው መልእክት ራሱ በጣም እኔ አንዳንዴ በዚህ ደረጃ ኦኬ የኦሮሞ ባለስልጣናት ካለን ራሱ እኔ ዮኒ ማኛን እንደ አንድ መደበሪያ ነው ማየው ሶሻል ሚዲያ ላይ። ከዛ የዘለለ ነገር የለኝም። ግን እነሱ በዚህ ደረጃ ትኩረት ሰጥተው ይከታተሉታል ብዬ ጠይቃለሁ አንዳንዴ ራሴን ማለት ነው። በድሮ ጊዜ ምን ይላሉ መሰለሽ፣ በነገስታት ጊዜ እረኛ ምን ብሎ አለ ይላሉ። እረኛ ማለት ከሰው ጋር ግንኙነት ስለሚኖራቸው ሰው ስለ መንግስቱ ምን ብሎ ያወራል። ስለዚህ ዮኒ 800,000 ፎሎወር አለው። ፖለቲክስ እሱ ቤት ይወራል። ሃይስት ፎሎወር ያላት መንሱር ነው። መንሱር ፖዚቲቪቲ ነው ክሬት የሚያደርገው። ዮኒ ፖለቲካም ስለሚያወራ ህዝቡም ገብቶ እዛ ላይ ኮመንት ያደርጋል፣ ሼር ያደርጋል። የተለያዩ ኦፒኒዮኖች ሼር ስለሚደረጉ አብሶሉትሊ የመንግስት ባለስልጣኖች ሊያዩት ይችላሉ። እኔንም ጥንጧ ኮንተንት ክሬተርንም ሊያዩ ይችላሉ። እሱ ቢግ ዲል አይደለም። አንቺን አዩሽ አላዩሽ መንግስት ላይ መቀየሩ ነገር የለም። ከዚህ በፊት ማነው ስሙ ከድር ፍየሌ ሲታሰር ቤካን ያሳሰረው የጅማው ልጅ ዮኒ ክሬዲቱን ወሰደ፣ ዝም አለን። ጀነራልም ሲታሰር እንደዛ አለ። ጆከርንም ሲታሰር እኔ ነኝ ያረኩት እንዲህ ይላል እና ነው ሳሎን ቤት ቁጭ ብለሽ ሌላ ሀገር ላይ ምንም አይነት መፈጠሩ ነገር የለምም አይኖርምም። እሱን እንደ ቁም ነገርም ባንይዘው መልካም ነው እላለሁ። ኮኬት 2 ደቂቃ እባክሽን ቆንጂ። እኔ ላውላ ሁሉም ተኝቷል መሰለኝ። 3 ደቂቃ አውቃቸው እንደው እኔ 2 ደቂቃ ማለት 3 ደቂቃ አልወስድም። እኔ ማለት የምፈልገው መቅዲ ምን መሰለሽ፣ አሁን ላይ የበፊቱን የዮኒ ማኛን ቪዲዮ እና አሁን ያሬድ ላይ የሰራውን ቪዲዮ ብናይ አንድ ነው ሁለቱም ማለት ነው። እኩል አንድ ላይ አድርገን ብናያቸው ማለት ነው። እና ምንድን ነው መሰለሽ እኔ አሁን
እንደዚህ አይነት ነገሮች በአጫው ላይ የተሰራውን ነገር እንደ ቀላል አይተን ነበር ያለፍነው። ገባሽ? ምንም ነገር ማድረግ አይችልም፣ ምንም ተጽዕኖ መፍጠር አይችልም፣ ምን አባቱ ያመጣል ብለን ያለፍነው። ገባሽ? እንደዚህ ብለን ማለፍ ግን አንችልም። ትክክል አይደለም። አንድ እናጠፋለን፣ ከዛ ጥፋታችን ተምረን ደግሞ አሁን ለሚመጣው ነገር ደግሞ ይሄ ልጅ በህግ ጥላ ስር ነው ያለው። እኔ በህግ ጥላ ስር መኖሩን መቆየቱን እደግፋለሁ። ለእሱም ለደህንነቱም ሲባል ህግ ስር መዋሉን እደግፈዋለሁ። ግን እዛ አካባቢ የሚኖሩ የፊንፊኔ ተወላጅ የፊንፊኔ ልጆች ለዚህ ልጅ ከኛ ጋር እኩል መጥተው ሚዲያ ላይ መጮ ምናምን ሳይሆን ለልጁ የሆነ ነገር ማድረግ አለባቸው። ለደህንነቱ ሊጠብቁት በቦታ ቁጭ ብለው እሱን መጠበቅ አለባቸው። ማየት አለባቸው። መከታተል አለባቸው። የልጁን ያለበትን ደህንነት እያዩ ለህዝብ ማሳወቅ አለባቸው ብዬ አስባለሁ። ሁለተኛ ነገር ላይ ደግሞ ijoolleen keenya ijoolleen Oromoo amantaa ortodoksii hordoftanii mucaan kun yeroo peejii sadiin tiiktookii, feesbuukii, tiwiitar irratti dhiifama siin gaafatee jira. Amantaa keessumaa immoo ijoollee Oromoo jedhee dhiifama siin gaafatee jira. Miidiyaa kanarratti kan amantaa hin arrabsine hin jiru. Kansaa maaliif haga kana ol kaastanii akkasiin akkana gootan naaf hin galle jara Habashaa duukaa jechuudha. Kanaafiyyuu mucaa kun dhiifama siin gaafateera. Mucaa kana kan adabuu danda'ullee Oromoodha. Abbootii amantaa Oromootu mucaa kana adabuu danda'a. Mucaa kana Oromoon Ortodoksii Oromoo kan mataa kan Oromoo ni jira. Kanaafiyyuu gurbaa kana kan adabuu danda'u Ortodoksii Oromooti. Balleessaa yoo qabaate illee isaantu adabaa, isaantu adabuu qaba jedheen amanaan. Kana Thank you so much Dambi. ሲረብሻል ሶሎ ነው ወጥቷል። እሺ kanaafiyyuu dhiifama isaa fudhadhaafiiti. Isaaf immoo abbootii amantaa Oromoo Ortodoksii bira deemee dhiifama haa gaafatu. Isin immoo dhiifama isaa fudhadhaa jara Habashaa wajjin tokko taatanii ittiin duuliinaa bilisa irraa dhaabbadhaanii bakka namaan namni lubbuu lamaallee baasee dhiifama gaafata. Oromoon immoo aadaa qaba, safuu qaba, gadaa qaba. Kana keessatti akka gadaattis akka safuuttis akka maalittis deemee dhiifama gaafatee ni araarfataa jechuudha. Kanaafiyyuu akka kanatti dhiisaa bira darbaa yeroo ammaa kanatti akkamitti isa tiskuu dandeenya, akkamitti isa cinaa dhaabbachuu dandeenya kan jiru irratti haa xiyyeeffannu። እኔም መግድዬ የምለው ምንድን ነው ፊንፊኔ የሚኖሩ የኦሮሞ ተወላጆች እሱን መከታተል አለባቸው። ይኸው ጓደኛዋ አለች ኬሪዬ ሊዲያ ዛሬ አይተው መታለች። ሊዲያ ቀጥ የ3 ደቂቃ እባክሽን እሱን ያሬድን ጠይቃ መታለች። ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያሬድን አይቸው ነበረ ደህና ነው። ከምንም በላይ አይ ቲንክ የጎዳው የሚመስለኝ የቆመለት የኦሮሞ ህዝብ አብሬያችሁ አለው ብሎ ደሙን ሳይቀር ነፍሱን ሳይቀር የሰጠለት ህዝብ ስላሳዘነው ከጎኑ ስላልቆመ በጣም እሱ ፓርት ነው በጣም የጎዳው። ከዛ ውጭ ግን በሙሉ ጤንነት ላይ ነው የሚገኘው። ይሄ ተደበደበ፣ ተመታ፣ እንደዚህ ሆነ የሚባል ነገር ምንም አይነት ነገር የለም። የኦሮሞ ልጆችም እየጠበቁት ነው። ስለዚህ በመልካም ጤንነት ላይ እንዳለ ሁላችሁም እንድታውቁ ፈልጋለሁ። ከዛ ውጭ ግን ከጎኑ እንድትቆሙ በጣም ይፈልጋል። እሱ ፓርት ነው ልቡን የሰበረው፣ እንዲሰማው ያደረገው እሱ ፓርት ነው። ከዛ ውጭ ግን ምንም የሆነው ነገር የለም። ከዚህ በኋላም እየተከታተልኩ አሳውቃችኋለሁ። ትናንት ነበረ የሄድኩት፣ ዛሬም የሚሄድ ሰው አለ። እኔ ደግሞ ሰኞ ሄጄ ያለውን ነገር የፍርድ ሂደቱን አይ ቲንክ ሰኞ ፍርድ ቤት የሚቀርብ ይመስለኛል። ያለውን ነገር እየተከታተልኩ አሳውቃችኋለሁ። ይህን ይመስላል አሁን ያለበት ሁኔታ። ቴንክ ዩ ሊዲዬ። ሌላም ጓደኛው እየጠየቀኝ ነው። መልሰ ጠይቀኝ፣ ኔትወርክ አውጥቶክ ነው። መልሰ ጠይቀኝ እባክህን። ሴንት ሜሪ አይ ቲንክ ዩ ማይት ሃቭ ሰም አዘር ኩዌሽን እንትን እላለሁ። የእሱ ጓደኞች እየገቡ ነው። መልሰ ጠይቀኝ። ኑ ኢትዮጵያን እንደዚህ አንድ እናድርጋት ምናምን ቅሬታ አድርገው ነው። መልሰ ጠይቀኝና አስገባሃለሁ። ሴንት ሜሪ ውይ ኦኬ። ለማንኛውም በቃ ይሄ ነው ጋይስ። ዮኒ ጋር ያላችሁን ኤኒ ካይንድ ኦፍ ግንኙነት እስናት ኔሰሰሪ። ከዚህ በኋላ ቶክሲክ ፖለቲክስ በሀሳብ መግባባት ለኦሮሞ ህዝብ ብቻ ነው የሚጠቅመው እንጂ ይሄ ታክሲክ አማራ ህዝብ ስለተሰደበ ኦሮሞ ህዝብ አይጠቀምም። አማራ ህዝብ እንደዚህ ናችሁ ስለተባሉ
የኦሮሞ ህዝብ የሚጠቀመው የፖለቲካ ጥቅምም ሆነ ምንም ነገር የለም። ሶሻል ሚዲያ ላይ ለመሳቅ ምናምን ካልሆነ መሬት ላይ ላለው ለኦሮሞ ህዝብ የሚጠቅመው ሀሳብ አይዲያዎችና ከእንደገና ደግሞ ኢኮኖሚክ ፓወር እንዴት ማምጣት እንደምንችል አሸናፊ የሆነ ምንድን ነው የሚባለው በቃ ሳይኮሎጂ ሜንታሊ አሸናፊ የሆነ ትውልድን እንዴት ክሬት ማድረግ እንችላለን፣ ዊነር የሆነ ሜንታሊቲ እንዴት ልጆች ላይ መቅረጽ እንችላለን የሚለውን ነው። ኢኮኖሚክ ፓወር ያስፈልገናል ማህበረሰባችን ላይ፣ እሱ ላይ መስራት ነው እንጂ ይሄ ታክሲክ ፖለቲክስ ዮኒ ማኛ ለእኛ ኦፈር የሚያደርገው ምንም የሚጠቅመን ነገር ያለ አይመስለኝም። የኔ ኦፒኒየን ነው። ሴንቲሜሪ ጥያቄ አለክ? ስቲል ቀይ ነው። ኦኬ ስለዚህ እስቲ ከጠየቀኝ ብዬ ነው። ኑ ኢትዮጵያን አንድ እናድርጋት ፔጅ ጠይቀኝ እባክህን። የያሬድ ጓደኛ ትናንት እኔ ቤት ነበርክ። ምችል ከሆነ አይ ቲንክ ኢንተርኔት በጣም ከባድ ነው ኢትዮጵያ። ለማንኛውም ይሄንን ነው ማለት የምችለው። ቴንኪዩ ጋይስ፣ ሰላም እደሩ። እኔም በቃ ልተኛ፣ ነገ እንገናኛለን። ባባይ Ashamal kafuni kabajamtu tafdarattoota maatii dandeessu nagaa keessanii ani nagaa kooti galanii waaqayyoodhaaf haa ta'u. Egaa akkuma beekamu yeroo ammaa kana kallattii garaagaraatiin wantoonni tokko yoo dubbatame baay'eema tokko ifamee hurgufamee yookaan immoo itti afarsama jechuudha. Jireenya keenya keessatti wanta kamirratti amantaa kam keessatti iyyuu dhiifama kan caale tokko hin jiru akka kootti jechuudha. Ani wangeelarraa yookaan immoo akka amantaa kootti wanta hin baradhe tokko yoo jiraate warra isin miidheef dhiisaa, warra even kufaatii diina keessanitti hin gammadinaa jedha. Yaa akkuma argaa jirtanii Liji Yaareed yookaan immoo artiist Liji Yaareed dubbateera. Dubbachuusaa deeggaruu koo miti jechuun amantaan kamiyyuu abbaan isaaf ta'eetutti amana waan ta'eef dubbachuusaa deeggaruu koo miti. Garuu immoo bahee dhiifama gaafateera. Erga dhiifama gaafatee jechuun erga dhiifama gaafatee maaliif eeguma biyya keessa jiruufidha moo mucaan kuni warri biyya keessa hin jirre namoonni meeqa yeroo gadi ba'anii waan meeqa dubbatanii eenyutu abbaa kanaa jedheera. So waanuma biyya keessa jiruudhaafi akkaataa kanatti egaa hunduma caalaa immoo jecha isaas miti kan nama ajaa'ibu. Baga hidhamee baga qabamee የዋጋ ውናገኘ እንደዚህ warri jedhan kuni dhugaa dubbachuuf taanaan anin beeku qeesii kamtu gadi ba'ee phaaphaasii kamtu gadi ba'ee daaqonii kamtu gadi ba'ee kufaatii diina keessanitti gammadaa jedhee akkasiin barsiise I don't know. Anaaf naaf hin galu dhugaa. Balleessaa isaatiiyyuu ta'e miti dhiifamichayyuu fudhachuu dhiistanii qabame hidhamuu isaatti maaltu isin gammachiise? Sagalee Waaqayyoo isin deemtanii barattan kana isin barsiisa. Dhugaa Waaqayyoo kun baay'ee wanta qaanessaa fi jibbisiisaadha jechuudha. Maaliif wangeela irratti barreeffamee kan jiru kufaatii diina keessaniitti hin gammadina. Gammaduu keessan yoo arge Waaqayyoo deebisee eenyutti gadda? Isinumatti gadda. Nama sanaafuu balleessaa isaa sana irraatii hir'isaa fi akka deemnudha. Sagalee Waaqayyoo kan dubbatu jechuudha. Kanaafiyyuu dhugaa dubbachuudhaaf taanaan dogongora guddaadha kuni. Maaliif yoo jettani barbaachisaa hin turre jechuudha. Dhugaa dubbachuudhaaf akkaataa kanatti kufaatiin nama tokkoo yookaan immoo miidhamni nama tokkoo jireenya keenya keessatti nu gammachiisuu hin qabu jechuudha. Balleesse namni kun balleesse dhiifama gaafate. Dhiifamarra wanti darbe hin jiru. Waa'ee dhiifamaa kun gooftaan Yesuus Kiristoos sirriitti nu barsiiseera. Sirriitti. Kanaaf dhiifama hin godhinaa jedhamee bakka caaffame iddootti isin barattan hin beeku. Dhiifama isin gaafateera ba'ee toora miidiyaa sadii irratti jechuun egaa miidiyoonni kun ageettiiwwan yookaan immoo ilaalcha addaa qabu. Tiwutarii fi feesbuukii akkuma kana tiktookiin bahe dogongoreera. Kanas immoo akka dubbatu kan godhe egaa isinumadha. Erga akkas jedhee immoo dhiifama gaafateera. Maa hidhamees miti amma ndawum itoo hidhamuu baatee yoona kana balaan addaarra ga'aa ture. Bagayyuu hidhame garuu haa ta'u malee maalumatu isin gammachiisa? ምንድን ነው የሚያስደስታችሁ በመታሰሩ?
በጣም ነው የምታሳፍሩት። ገባይ ነው መቃነስቱ ነሞኒ አመንታ ከኛ ጡቄ ሂዳሜሾ ሬበሜሾ ማሊን ሰጫልተን ሬስን ሚidhamuusaat gammaddan taanaan maaliin isa caaltan kanaaf firoottan ko namni tokko miidhamuu nama tokkotti gammaduun gonkumaa isarra hin jiru sababiin isaas faayidaan argannu tokko hin jiru miidhamuu nama tokko keessatti jechuudha dhiiba immoo kan caale hin jiru maali hin barsiisanii kana beeta kiristaanii keessatti gooftaa yesus kiristoos maaliif gad bu'ee miila bartootaa dhiqe maal nu barsiisuuf iddoo sanatti kanaafi adaraa keessan dhiifamni maal akka ta'e bara hin gammadiinaa miidhamuu nama tokkotti gufannaa nama tokkotti hin gammadiinaa dhiifama immoo fudhachuu bara warri dhaloonni dhiifama fudhachuu hin dandeenye kuni dhiifama fudhachuu bara namni tokko balleessaa isaa bare dogongora isaa bare gadi ba'ee gaafa dhiifama jedhu xiqqummaa yookaan sodaa osoo hin taane kun bilchina sammuu guddummaa argisiisa kanaafuu please dhiifama namni jennaan dhiifama sana maaliif akka jedhe fudhachuu yaaluu bara hin gammadiinaa miidhamuu namaatti jechuun jaalladha walumaa galatti faayidaa tokko qabu miidhamuu obboleessa keetti gammadu jechuun badii namni sun qabullee irraatii isaa deemta malee wanta isa gootu tokko hin jiru kanaafu kana fakkaataa walitti hin gammadiinaa waaqa isin haa eebbisu.